ኢትዮጵያ ውስጥ በአሁኑ ሰዓት በጣም የሚገርም ነገር እየተፈጠረ ነው። በአንድ በኩል በታሪኳ አይታው የማታውቀው አይነት የኢኮኖሚ እድገት እያሳየች ነው። በሌላ በኩል ደግሞ ሕዝቡ በከባድ የኑሮ ውድነትና በቀጠናው ባለው የፖለቲካ ውጥረት እየተፈተነ ነው። ይሄ ነገር እንዴት ነው ሊሆን የቻለው? እስኪ ዛሬ የኢትዮጵያን ሁለት ገጽታዎች እንቃኝ። እስኪ መጀመሪያ ይህንን ቁጥር ተመልከቱ። 13.1 ቢሊዮን ዶላር። ይህ ገንዘብ ኢትዮጵያ ውስጥ የገባው በመጋቢት 2026 በጥቂት ቀናት ውስጥ ብቻ ነው። ይህ ማለት ምን ማለት ነው መሰላቸው? የሀገሪቱን የኢኮኖሚ አቅጣጫ ሙሉ በሙሉ ሊቀይር የሚችል ታሪካዊ ክስተት ነው ማለት ነው። እሺ፣ ታዲያ ይሄ ሁሉ ገንዘብ ከየት መጣ? የት ላይስ ነው የዋለ ያለው? ለኢትዮጵያ የኢንዱስትሪ ህልምስ ምን ትርጉም አለው? በመጀመሪያው ክፍላችን እስኪ ይህንኑ እንመልከት። ያው ኢንቨስትመንቱ ዝም ብሎ በዘፈቀዴ የተደረገ አይደለም። እያንዳንዱ ዘርፍ እኮ ተመርጦ ነው። ዓላማው ግልጽ ነው። ኢትዮጵያ ከውጭ ጥገኝነት ወጥታ የራሷን ከፍተኛ ዋጋ ያላቸውን ምርቶች እንድታመርት ማስቻል በጣም ስትራቴጂክ የሆነ እቅድ ነው ያለው። እዚህ ጋር ደግሞ ነገሩን ይበልጥ አስገራሚ የሚያደርገው ነገር አለ። አንድ የቻይና ኩባንያ ብቻውን አስቡት፣ ሚንግ ያንግ የሚባለው 10 ቢሊዮን ዶላር ነው ኢንቨስት ያደረገው። ይህ እኮ ኢትዮጵያን የአረንጓዴ ኢነርጂ እቅድ ከህልሙ ወደ እውነታ የሚያሸጋግር ነው ማለት ይቻላል። ዋናው ቁም ነገር ግን ይሄ ነው። ይሄ ሁሉ ነገር በወረቀት ላይ የቀረው ወሬ አይደለም፣ በተግባር የታየ ነው። የኢንዱስትሪ ፓርኮቹ ከ90 በመቶ በላይ ተይዟል። ከሁሉም በላይ ደግሞ ከ100,000 በላይ ለሚሆኑ ሰዎች የሥራ ዕድል ፈጥረዋል። በቀጥታ የሰዎችን ሕይወት እየቀየረ ነው ማለት ነው። እንግዲህ ይህ ሁሉ ጥሩ ዜና ነው። በቢሊዮን የሚቆጠር ዶላር ወደ ሀገር እየገባ ነው። ግን በሌላ በኩል ተራው ሰው በየቀኑ በነዳጅ ማደያ ምን እየገጠመው ነው? እስኪ ወደዛ እንሻገር። እሺ፣ ጥያቄው ይሄ ነው። በቢሊዮንሽ የሚቆጠር ዶላር ወደ ሀገር እየገባ ከሆነ ለምንድን ነው ህዝቡ ለሰዓታት ለነዳጅ የሚሰለፈው? በቃ ይሄንን የሚያቃጥል ጥያቄ ነው አሁን በሁለተኛው ክፍላችን የምንመረምረው። ያው ችግሩ የሚጀምረው ከሀገራችን ውጪ ነው። በመካከለኛው ምስራቅ ያለው ውጥረት የዓለም የነዳጅ ዋጋን ወደ ሰማይ ነው ያሻገበው፣ ከ100 በላይ። እንግዲህ አስቡት፣ ኢትዮጵያ ደግሞ ነዳጅን በውድ ዶላር ነው የምታስገባው። ስለዚህ ጫናው ምን ያህል ከባድ እንደሚሆን መገመት አያዳግጥ። እና ይሄ ነገር በሰዎች የዕለት ተዕለት ኑሮ ላይ ያመጣውን ተጽዕኖ ተመልከቱ። ለሰዓታት ሰልፍ ከመቆምም በላይ እኮ ነው ነገሩ። ጥቁር ገበያ ላይ ዋጋው ከኦፊሻላዊው በ3 እጥፍ ነው የሚሸጠው። ለመገመት እንኳን የሚከብድ ጫና ነው። ግን ደግሞ ነገሩ የዋጋ ንረት ብቻም አይደለም። ይሄ ቀውስ በሰው እጅ የተፈጠረ ነው የሚሉ ወገኖች አሉ። እንዴት? ባለስልጣናትና ደላሎች የአቅርቦት ሰንሰለቱን ሆን ብለው በማዛባት ህዝቡን ለከፋ ችግር እየዳረጉት ነው የሚል ከባድ ወቀሳ አለ። እናም መንግስት በበኩሉ ይህንን ቀውስ እንደ አንድ የማንቂያ ደወል ነው የወሰደው። በቃ ይሄ አጋጣሚ ከውጭ ነዳጅ ጥገኝነት ለመውጣትና ወደ ኤሌክትሪክ ተሽከርካሪዎች ሽግግሩን ለማፍጠን ጥሩ ምክንያት ሆኗል። ችግርን ወደ ዕድል የመቀየር ስትራቴጂ እየተከተለ ነው ማለት ነው። እንግዲህ የሀገር ውስጥ የኢኮኖሚ ጫናው ይሄን ይመስላል። ግን የኢትዮጵያ ፈተና እዚች ጋር አያበቃም። ከድንበሯ ውጪም በተለይ በአፍሪካ ቀንድ ነገሮች ከመቼውም ጊዜ በላይ ተወሳሰቡ፣ አደገኛ እየሆኑ ነው። የውጥረቱ ዋና ማዕከል ምንድን ነው? ኢትዮጵያ ለኢኮኖሚዋ በጣም ወሳኝ የሆነውን የወደብ ጉዳይ አንስታለች። ኤርትራ ደግሞ ይህንን እንደ ሉዓላዊነቷ ላይ እንደ ተቃጣ ስጋት ነው የምትመለከተው። እናም ይህ የፍላጎትና የስጋት ግጭት የሁለቱን አገራት ግንኙነት በጣም አደገኛ ሁኔታ ውስጥ ከቶታል። ነገሩን ይበልጥ የሚያወሳስበው ደግሞ የጎረቤት ሀገራት ግጭቶች የውክልና ጦርነት ሜዳ እየሆኑ መምጣታቸው ነው። የሱዳን የእርስ በርስ ጦርነት፣ በሶማሊያ ያለው ውጥረት፣ በቃ እነዚህ ሁሉ ተለያዩ የውጭ ኃይሎች የራሳቸውን ፍላጎት ለማስፈጸም የሚጠቀሙባቸው መድረኮች ሆኗል። ይህ ደግሞ እሳቱ ላይ ነዳጅ ማርከፍከፍ ነው የሆነው። እናም የፖለቲካ ተንታኞች የሚሰጉት በጣም አስከፊ ነገር አለ። ክልላዊ ሜጋ ጦርነት ይሉታል። ይህ ማለት ምን ማለት ነው? ይህ ሁሉ የተወሳሰበ ግጭት ከቁጥጥር ውጭ ከወጣ
እስከ 15 ሀገራትን ሊያጠቃልል የሚችል ሰፊ ጦርነት ሊቀሰቀስ ይችላል ማለት ነው። በቃ የአፍሪካ ቀንድን ሙሉ በሙሉ ሊያናጋ የሚችል አደጋ ነው። እንግዲህ አያችሁ፣ በአንድ በኩል ትልቅ የኢኮኖሚ ዕድል፣ በሌላ በኩል ደግሞ ከባድ የሀገር ውስጥና የውጭ ስጋት። ኢትዮጵያ ይህንን ሁሉ ነገር እንዴት ነው እያስተናገደች ያለችው? በመጨረሻው ክፍላችን እስኪ ይህንን እንመልከት። እናም ኢትዮጵያ ይህንን ሁሉ ፈተና ለመቋቋም በሶስት ዋና ዋና ነገሮች ላይ ትኩረት አድርጋለች። አንደኛ፣ በዲጂታል ቴክኖሎጂ አስተዳደርን ማዘመን ነው። ሁለተኛ፣ በባህል በኩል አንድነትን ማጠናከር። ሶስተኛ ደግሞ በዴሞክራሲያዊ መንገድ የፖለቲካ መረጋጋትን ለማምጣት መሞከር ነው። ግን ደብሎ ይህ ሁሉ ችግር ባለበት አንድ በጣም ብሩህ ተስፋም አለ። የቱሪዝም ዘርፉ በሚያስገርም ሁኔታ ያንሰራራ ነው። በባህል እና በመሰረተ ልማት ላይ የተሰራው ስራ ውጤት እያሳየ ነው ማለት ነው። በአጠቃላይ ስናየው እንግዲህ የኢትዮጵያን የወደፊት አቅጣጫ የሚወስኑ 3 ኃይሎች አሉ። አንደኛው ትልቁ የኢኮኖሚ ዕድል ነው። ሁለተኛው የሀገር ውስጥ ጫናው ነው። ሶስተኛው ደግሞ የቀጠናው የፖለቲካ ሁኔታ ነው። ጥያቄው የትኛው ኃይል ያመዝናል የሚለው ነው። በመጨረሻም ስናጠቃለለው የኢትዮጵያ ታሪክ ይሄ ነው። ታሪካዊ የሚባል ኢንቨስትመንት ከህልውና ስጋት ጋር ፊት ለፊት የተጋፈጠበት፣ በጣም የተራራቁ የሚመስሉ እውነቶች በአንድ መድረክ ላይ የሚታዩበት ሁኔታ ነው። ታዲያ ዕድል፣ ጫና ወይስ ምኞት? ከነዚህ ሶስቱ የኢትዮጵያን ቀጣይ መንገድ የሚወስነው የትኛው ኃይል ይሆናል? መልሱን ጊዜ የሚሰጠን ይሆናል።